ጥፋታችሁን ወጣችሁ ይቅርታ ጠየቃችሁ ተመልካች ማለት ነው። ይሄ ሁሉ ለኛ ያለ ንቀት ማለት ነው። የሸገር ልጅ ሳትሆን የሸገር ልጅ ለኛ አለች። ይሄ ሁሉ ለኛ ውሸት ምን አስፈለገ? እኔ አሁን የምለው ማለት ነው ባጭሩ ውቤ ሁሉ እዛ ያሉ ሁላችሁም ነው እኛ ላይ ጌም ተጫወታችሁት፣ እኛ የዋሻችሁን ማለት ነው። ፈጣሪ ግን የስራችሁን ይስጣችሁ። እኔ አሁን የሚላቸው መልሱልኝ፣ የላኩት ስጦታ ሁሉ መልሱልኝ። አብርሽ ይሄ ቪዲዮ አንተን ከደረሰ ቲቪውን መልስልኝ። የላኩትም ስልክ ለሩታ የላኩትም ወርቅ ሁሉ ስጦታ የላኩት እኔ እንደሚመለስልኝ ፈልጋለሁ። እናንተ የምታወሩ እውነተኛ ታሪክ መስለን እኛ ያለንን ንርበት ለእናንተ ሰጥተናል። እናንተ ግን ለኛ ምንም ህሊና የላችሁም። እናንተ ምንም ለኛ ክብር የላችሁ። ብዙ ከኛ ብር በልታችኋል እናንተ። እኔ ካን 100 ሺህ ይሆናል እነሱ ላይ የጨረስኩት። አንዴ ስልክ ስል፣ አንዴ ቲቪ ስል፣ አንዴ ምስል ባለፈ ለአባቱ የተላከ ሞባይል ምን ነኝ የላኩት። ስለዚህ በአክብሮት እጠይቃችኋለሁ መልሱልኝ የኔ ስጦታ። እናንተ በጣም ውሸታም ናችሁ፣ አይገባችሁም። ሌቦች ናችሁ እናንተ አጨበርባሪዎች። በጣም ተበልተናል፣ በጣም ተሸውደናል። እናንተ ይዛችሁ የምትመጡ ሁሉ እውነተኛ ታሪክ እየመሰለን እኛ በጣም ተጎድተናል። እዚህ እናንተ ብር መቁጠር ነው እንጂ ለኛ ለካ ሐሳብ የላችሁም። ምንም